የኒውክሌር ኃይል ማመንጫ ጣቢያ ግንባታን የሚያጠና የባለሙያዎች ቡድን ወደ አዲስ አበባ ይመጣል ስለመባሉ፣ የሞተር ሳይክል ማሽከርከር ስለመከልከሉ፣ ለአየር መንገዱ ግንባታ ዓለም አቀፍ ኩባንያዎች ፍላጎት አሳይተዋል ስለመባሉ፣ ልዩ ግዳጅ መፈጸም የሚችሉ ተዋጊ አየር ወለዶች ስለመመረቃቸው፣ ስምረት ፓርቲ የችኮላ ፖለቲካ ዘመቻ ይቁም ስለማለቱ፣ የኩባ የነዳጅ እጥረት አሳሳቢ እንደሆነ ሩሲያ ስለመጠቆሟ፣ የኮሎምቢያው ፕሬዝዳንት ከግድያ ሙከራ መትረፋቸው ስለመሰማቱ፣ በካናዳ በትምህርት ቤት ላይ በተፈጸመ የጅምላ ጥቃት ሰዎች መሞታቸው ስለመሰማቱ። ጤና ይስጥልን ውድ የብርሃን ቴሌቪዥን ተከታታዮች እንደምን አላችሁ? የዕለቱን ዜናዎች ልንነግራችሁ ነው። ዜናዎቹ በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ሼር፣ ላይክ እንድታደርጉ ኖቲፊኬሽን እንድታበሩና በኮመንት እንድታበረታቱን በአክብሮት እንጠይቃለን። አሁን ወደ ዜናዎቹ እናልፋለን። በካናዳ በትምህርት ቤት ላይ በተፈጸመ ጥቃት 10 ሰዎች መገደላቸው ተሰምቷል። በምዕራባዊ ካናዳ ብሪቲሽ ኮሎምቢያ በሚሰኘው ግዛት በትምህርት ቤትና መኖሪያ ቤት ላይ በተፈጸመ ጥቃት አድራሹን ጨምሮ ቢያንስ 25 ሰዎች መቁሰላቸውን ፖሊስ አስታውቋል። በቅርብ ዓመታት የካናዳ ታሪክ ውስጥ በሀገሪቱ በጅምላ ከተፈጸሙ አስከፊ ጥቃቶች መካከል አንዱም ይሄው ሆኖ ተመዝግቧል። ፖሊስ ጥቃት አድራሹ ሕይወቱን ከማጥፋቱ በፊት 9 ሰዎችን ገድሏል እያለ ነው። በሁለተኛ ደረጃ ትምህርት ቤት ውስጥ 6 ተጎጂዎች ሞተው የተገኙ ሲሆን 7ኛው ሰው ወደ ሆስፒታል ሲሄድ ሕይወቱ ማለፉም ተነግረዋል። የታጣቂው አስከሬን በትምህርት ቤት ውስጥ መገኘቱን ያስታወቀው ፖሊስ በአቅራቢያው በሚገኝ መኖሪያ ቤት ውስጥ ደግሞ 2 ተጨማሪ ሰዎች ሞተው መገኘታቸውን አመልክቷል። ፖሊስ ተጠርጣሪውን ለህብረተሰቡ በላከው መልእክት ቡናማ ጸጉር ያላት ቀሚስ የለበሰች ሴት በማለት ገልጾ ነበር። ጥቃቱን ተከትሎ ቢያንስ 2 ሌሎች ሰዎች ከባድና ለህይወት አስጊ የሆነ የአካል ጉዳት ደርሶባቸው ወደ ሆስፒታል መወሰዳቸውን እና እስከ 25 የሚደርሱ ሰዎች ለህይወት አስጊ ባልሆነ ጉዳት ሕክምና እየተደረገላቸው መሆኑን የካናዳ ፖሊስ አስታውቋል። የካናዳው ጠቅላይ ሚኒስትር ማርክ ካርኒ በደረሰው አደጋ በጣም እንዳዘኑና መንግስታቸው ይህን አሰቃቂ ጉዳት ለመጋፈጥ ከሁሉም የብሪቲሽ ኮሎምቢያ ነዋሪዎች ጎን እንደሚቆሙ ተናግረዋል። ጠቅላይ ሚኒስትሩ በሚዩኒክ የጸጥታ ኮንፈረንስ ሊያደርጉት የነበረውን የስብሰባ ጉዞ በዚሁ በአደጋ ምክንያት መሰረዛቸው ተሰምቷል። ፖሊስ ባወጣው መግለጫ በተፈጸመው አሰቃቂ የጅምላ ጥቃት በጣም አዝነናል ሲሉም መግለጫ ሰጥተዋል። የኒውክሌር ኃይል ማመንጫ ጣቢያ ግንባታን የሚያጠና የባለሙያዎች ቡድን ወደ አዲስ አበባ ይመጣል ተብሏል። ለኢትዮጵያ የመጀመሪያው የኒውክሌር ኃይል ማመንጫ ጣቢያ ግንባታ የመጀመሪያ ምዕራፍ የሆነውን የቦታ ጥናትና የምህንድስና ስራዎች የሚከውን የቴክኒክ ባለሙያዎች ቡድን በቅርቡ ከሩሲያ ወደ አዲስ አበባ እንደሚመጣ ተሰምቷል። ባለሙያዎቹ የፕሮጀክቱን የቅድመ ዝግጅት ምዕራፍ በይፋ እንደሚያስጀምሩ ያመለከቱት በኢትዮጵያ የሩሲያ አምባሳደር ኤቭጌኒ ተርኪን አክለውም ባለሙያዎቹ በቆይታቸው በታቀደው የግንባታ ቦታ ላይ የምህንድስና ጥናቶችን በማካሄድ የቦታውን ብቁነት እንደሚገመግሙ ጠቁመዋል። ከኢትዮጵያ በኩል ይህ የኒውክሌር ኃይል ማመንጫ ፕሮጀክት የሀገሪቱ የኤነርጂ ዋስትናን ለማረጋገጥ ወሳኝና ቅድሚያ የሚሰጠው የመሰረተ ልማት ግንባታ ተደርጎ መቆጠሩን እንደተመለከቱ የጠቀሱት አምባሳደሩ ባለፈው ዓመት የኢትዮጵያ ኒውክሌር ኤነርጂ ኮሚሽን መቋቋሙ ለፕሮጀክቱ ስኬታማነት አስፈላጊው ተቋማዊ መዋቅር መዘርጋቱን ያመለክታል ብለዋል። በዓለም አቀፍ ደረጃ ዘመናዊና ደህንነቱ የተጠበቀ ነው የተባለለትን የሩሲያ VVER 1200 የኒውክሌር ቴክኖሎጂን መሰረት ያደረገው የኒውክሌር ኃይል ማመንጫ ግንባታ ፕሮጀክት ኢትዮጵያ ከታዳሽ ኃይል ምንጮች በተጨማሪ አስተማማኝና የጸዳ የኃይል አማራጭ እንዲኖራት በማድረግ ለሀገሪቱ የኢንዱስትሪ ሽግግር ትልቅ እገዛ ያደርጋል ተብሎ ይጠበቃል። በአዲስ አበባ ሞተር ሳይክል ማሽከርከር ተከልክሏል። ከየካቲት 4 2018 ጀምሮ በአዲስ አበባ የሚካሄደው 39ኛው የአፍሪካ ህብረት የመሪዎች ጉባኤ ምክንያት በከተማይቱ ከረቡዕ የካቲት 4 ቀን 2018 ማለዳ 12 ሰዓት ጀምሮ ጉባኤው እስከሚጠናቀቅበት ማክሰኞ የካቲት 10 2018 እኩለ ቀን 6 ሰዓት ድረስ የሞተር ብስክሌት ማሽከርከር የተከለከለ መሆኑን የአዲስ አበባ ትራንስፖርት ቢሮ አስታውቋል። የቢሮው መግለጫ የሞተር ብስክሌት ባለንብረቶችም ሆኑ አሽከርካሪዎች እስከተጠቀሰው ቀን ድረስ በትዕግስት እንዲጠብቁ ይህንን መልእክት በሚተላለፉ አካላት ላይ ጥብቅ እርምጃ የሚወሰድ መሆኑን ያሳሰበው ቢሮው ክልከላው የጸጥታና በትራንስፖርት ዘርፍ የሚሰሩ አካላትን እንደማያካትት ጠቁሟል።
ለአየር መንገዱ ግንባታ ዓለም አቀፍ ኩባንያዎች ፍላጎት አሳይተዋል ተብሏል። የኢትዮጵያ አየር መንገድ በቢሾፍቱ ለሚያስገነባው አዲስ ዓለም አቀፍ አየር ማረፊያ ግንባታ 35 ዓለም አቀፍ ኩባንያዎች ፍላጎት ማሳየታቸውን የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው አመልክተዋል። የአየር መንገዱ የ6 ወራት የስራ አፈጻጸምን በተመለከተ በሰጡት መግለጫ የቢሾፍቱ ግዙፍ የአውሮፕላን ማረፊያ የመጀመሪያው ምዕራፍ ግንባታ መጀመሩን ያስታወቁት አቶ መስፍን የግንባታው የመጀመሪያ ምዕራፍ የሆነው የመሬት ማደላደል ስራ ጥር 10 ቀን መጀመሩንና በሚቀጥለው ዓመት ታህሳስ ወር እንደሚጠናቀቅ ጠቁመዋል። ለዚሁ የአዲስ አውሮፕላን ማረፊያ ግንባታ በዘርፉ ስራ የታወቁ 35 ዓለም አቀፍ ኩባንያዎች ለመሳተፍ ፍላጎት ማሳየታቸውን ያመለከቱት ዋና ስራ አስፈጻሚው በሌላ በኩል የአየር መንገዱ አዲሱ ዋና መስሪያ ቤት ግንባታ 84 በመቶ መድረሱን ተናግረዋል። በተጨማሪም አየር መንገዱ የአውሮፕላን ቁጥሩን ለማሳደግ ባደረገው ጥረት 7 አዳዲስ አውሮፕላኖችን ወደ ስራ ማስገባቱንና በአሁኑ ወቅት የአየር መንገዱ አጠቃላይ የአውሮፕላን ብዛት 147 ሲደርስ እንደ ኤስካይ፣ ማላዊ፣ ዛምቢያና መሰል አጋር አየር መንገዶች የሚጠቀሙባቸው 23 አውሮፕላኖች ሲጨመሩ የአየር መንገዱ አጠቃላይ የአውሮፕላን ብዛት 170 መድረሱ ተጠቅሷል። ልዩ ግዳጅ መፈጸም የሚችሉ ተዋጊ አየር ወለዶች ተመርቀዋል። የአየር ወለድ ትምህርት ቤት ልዩ ግዳጅ መፈጸም የሚችሉ ተዋጊ አየር ወለዶችን አሰልጥኖ ማስመረቁን ስፑትኒክ አማርኛ ዘግቧል። በምረቃ ስነ ስርዓቱ ወቅት ተመራቂ ሰልጣኞቹ ከተቋሙ የሚሰጣቸውን ግዳጆች ሁሉ ለመፈጸም ምን ጊዜም ዝግጁ እንዲሆኑ ማሳሰቢያ እንደተሰጣቸው ተሰምቷል። ተመራቂዎቹ አዲስ ሰልጣኝ ሳይሆኑ ልዩ ግዳጅ የመፈጸም አቅማቸውን ለማጎልበት ተጨማሪ ስልጠና የወሰዱ ነባር አየር ወለድ መሆናቸውን በኢፌዴሪ መከላከያ ሚኒስቴር የልዩ ዘመቻዎች እዝ አዛዥ ሌፍተናንት ጀነራል ሹማ አብደታ ጠቁመዋል። በተጨማሪም ሰልጣኞቹ በየትኛውም የአየር ጸባይ፣ የመሬት አቀማመጥ፣ በሌሊትም ሆነ በቀን ማንኛውም ቦታ በጠላት ወረዳ ውስጥ ዘልቀው በመግባት ልዩ ግዳጅ የመፈጸም አቅማቸው የላቀ ደረጃ ላይ መድረሱን የመከላከያ ሰራዊቱ በወል ትስስር ገጹ ባሰፈረው መረጃ አመልክቷል። ስምረት ፓርቲ የችኮላ ፖለቲካ ዘመቻ ይቁም ብሏል። አንዳንድ የፓርቲው አባላትና አመራሮች በግል ይፋዊ የማህበራዊ ገጻቸው ላይ የሚጽፏቸው ጽሁፎች የግላቸው እንጂ ፓርቲውን የማይወክሉ እንደሆኑ የዲሞክራሲያዊ ስምረት ትግራይ ስምረት ባወጣው መግለጫ አስታውቋል። የፓርቲው ፕሬዝዳንት ጌታቸው ረዳን ጨምሮ ሌሎች አመራር አባላትና በግል የማህበራዊ ትስስር ገጻቸው በህትመት ውጤቶች በድረገጾች ላይ የተለያዩ ጽሁፎችን የሚያሰራጩ አባላት እንደነበሩ መነገሩ ይታወሳል። የፓርቲው አቋም በይፋዊ ድረገጹ ላይ የሚጻፍ መሆኑን ያመለከተው ስምረት በህዝባችን ላይ የተጋረጡ ስብስብ ችግሮች በሰላማዊና ዴሞክራሲያዊ ትግል በሁሉም ጎሳዎች ላይ ያተኮረ ውይይት በማድረግ ሊፈቱ ይገባል ብሎ እንደሚያምን አመልክቷል። ፓርቲው ስም ሳይጠቅስ በጅምላ አንዳንድ ሲል የጠራቸው አካላት ከችኮላ ፖለቲካ ዘመቻ እንዲቆጠቡ በጠየቀበት መግለጫው የትግራይን ማህበረሰብ ወደ መደበኛ ህይወት የሚመልሱ፣ መረጋጋትን የሚሰብኩ፣ ሰላም መልሶ ግንባታና መልሶ ማቋቋምን በሚሰብኩ ዘመቻዎች ብቻ ትኩረት ይደረግ ሲል ጥሪውን አቀርበዋል። በሶማሊያ የሚገኘው አየር መንገድ የቴክኒክ ችግር የገጠመውን የመንገደኞች አውሮፕላን በሞቃዲሾ ዓለም አቀፍ አየር ማረፊያ አጠገብ በሚገኝ የባህር ዳርቻ ላይ በማሳረፍ ህይወት ያተረፈው አብራሪ ውዳሴ ቀርቦለታል። አብራሪው ይህን እርምጃ በመውሰዱ በአውሮፕላኑ ተሳፍረው የነበሩ 55 ሰዎች በህይወት መትረፍ መቻላቸው ተሰምቷል። ስታር ስካይ አቪዬሽን እንዳለው አብራሪው በፍጥነት በማሰብ እርምጃ በመውሰዱ ለ50 መንገደኞችና 5 የበረራ ቡድን አባላት መትረፍ ወሳኝ አስተዋጽኦ አሳርፏል። ፎከር 50 የተባለው አውሮፕላን ማክሰኞ ዕለት ጠዋት ከሞቃዲሾ የተነሳው እዚያው ሀገር ውስጥ ወደሚገኘው ሙዱግ ክልል መዲና ጋልካዮ ለመብረር ነበር። ሆኖም የበረራ ቡድኑ አባላት አውሮፕላኑ ከተነሳ በኋላ ወዲያውኑ ችግር እንደገጠመው ሪፖርት ማድረጋቸውንና እንዲመለስ መጠየቃቸውን የሶማሊያ ሲቪል አቪዬሽን ባለስልጣን ገልጿል። ከዚያ ግን መሬት ላይ ለማረፍ ቢሞክርም በማኮብኮቢያው ላይ መቆም ባለመቻሉ ማኮብኮቢያውን ስቶ ብዙም ጥልቀት በሌለው የውሃ ክፍል ሊያርፍ መቻሉን የአቪዬሽኑ ዳይሬክተር አህመድ ማካሊን ሐሰን ተናግረዋል። አውሮፕላኑ ያጋጠመው ችግር በትክክል ምን እንደሆነ እስካሁን አልታወቀም። በኤክስ ገጽ ላይ የተጋራ ምስል መንገደኞች ከአውሮፕላኑ ሲወጡና በህንድ ውቅያኖስ ዳርቻ ከወደቀው አውሮፕላን ስብርባሪ ውስጥ ወጥተው ሲሄዱ አሳይቷል። እስካሁን የደረሰ ከባድ ጉዳት እንደሌለም ነው የተገለጸው። በሶማሊያ የአፍሪካ ህብረት ተልእኮ የተባበሩት መንግስታትና የአውሮፓ ህብረት ወታደሮች የነፍስ አድን ጥረቶችን ለማገዝ በፍጥነት በአካባቢው መሰማራታቸው ተነግሯል። የሶማሊያ የትራንስፖርት ሚኒስትርም አደጋው ባጋጠመበት ቦታ እንደነበሩ በኤክስ ገጹ በተጋራ ጽሁፍ ጨምሮ ገልጿል። የዜናው ምንጭ ሁሉም መንገደኞችና የበረራ ቡድን አባላት ደህና መሆናቸውን ስናረጋግጥ እፎይታ ይሰማናል።
አውሮፕላኑ በድንገት ለማረፍ የተገደደው የቴክኒክ ችግርን ምክንያት ለማሳወቅ ምርመራ እየተካሄደ ነው ብለዋል የስታር ስካይ ቃል አቀባይ ሐሰን መሐመድ አደን። ቃል አቀባዩ ጨምረውም የአብራሪው ፈጣንና የተረጋጋ ውሳኔ ለሁሉም ተሳፋሪዎች ደህንነት ቁልፍ ሚና ተጫውቷል። በመሆኑም አብራሪው ሁናቴውን በተቆጣጠረበት መንገድ በይፋ እናወድሳለን ብለዋል። ሙሉ ዘገባው የቢቢሲ ነው። የኩባ የነዳጅ እጥረት አሳሳቢ እንደሆነ ሩሲያ ጠቁማለች። አሜሪካ በኩባ ላይ የአፈና እርምጃ ትወስዳለች ያለው የሩሲያ መንግስት በዚህም ሳቢያ ትንሿ የካሪቢያን ሀገር ለኃይል እጥረት መጋለጧ አሳሳቢ እንደሆነበት አመልክቷል። ጉዳዩን በማስመልከት በሰጡት መግለጫ ሃቫና የሚያስፈልጋትን የትኛውንም አይነት እገዛ ለማቅረብ ሞስኮ ዝግጁ መሆኗን ያመለከቱት የሩሲያ መንግስት ዋና መስሪያ ቤት ክሬምሊን ቃል አቀባዩ ዲሚትሪ ፔስኮቭ በቋሚነት ሊከወኑ የሚችሉ የመፍትሄ እርምጃዎችን እያጤኑ እንደሆነም ጠቁመዋል። ከዚሁ ጋር በተያያዘ ሩሲያ ከቬኔዙዌላና ኩባ ጋር ያላትን ግንኙነት አጥብቃ እንደምትቀጥል የጠቀሱት የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ሁለቱ ሀገራት የራሳቸውን እድል በራሳቸው የመወሰን መብት ያላቸው ሉዓላዊ ሀገራት እንደመሆናቸው በገለልተኛው የአሜሪካ መንግስት የሚፈጸምባቸው አፈና አሳሳቢ እንደሆነ ተናግረዋል። ከወራት በፊት የቬኔዙዌላው ፕሬዝዳንት ኒኮላስ ማዱሮ በአሜሪካ ወታደሮች ታፍነው መወሰዳቸው በተሰማ ማግስት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባሳለፉት ውሳኔ ከቬኔዙዌላ ወደ ኩባ የሚላከው ነዳጅ በመቋረጡ በኩባ ከፍተኛ የኃይል እጥረት አጋጥሟል መባሉ ይታወሳል። በዚህ ምክንያት የኩባ መንግስት ኃይል ለመቆጠብ በሚል በወሰደው አማራጭ ሳምንታዊ የስራ ቀናት 4 ቀናት ብቻ እንዲሁ መሆኑ ከመወሰኑ በላይ የትምህርት ሰዓትም መቀነሱ ተነግሯል። የኮሎምቢያው ፕሬዝዳንት ከግድያ ሙከራ መትረፋቸው ተሰምቷል። የኮሎምቢያው ፕሬዝዳንት ጉስታቮ ፔትሮ በሚጓዙበት ሄሊኮፕተር ላይ በተሰነዘረ ጥቃት ከተቃጣባቸው ግድያ ሙከራ መትረፋቸው ተነግረዋል። ወደ አገሪቱ ሰሜናዊ አስተዳደር ኮርዶባ ግዛት ለመጓዝ አቅደው የነበሩት ፕሬዝዳንት ፔትሮ የደህንነት አካላት ሄሊኮፕተሩ ሊመታ ይችላል በሚል ስጋት በማቅረባቸው ወደ መሬት እንዳያርፍ በመከልከሉ ጥቃቱ ሊፈጸም ከታቀደበት ቦታ ለማምለጥ ለ4 ሰዓታት ያህል በባህር ላይ ለመብረር መገደዳቸውን ፕሬዝዳንቱ ተናግረዋል። ፕሬዝዳንቱ ከእጽ ዝውውር ጋር በተያያዘ ያወጡት አዲስ አዋጅ ኢላማ ውስጥ ሳይከታቸው እንዳልቀረ ያስነበቡት መገናኛ ብዙሃን ገልፍ ክላን የተሰኘው የእጽ አዘዋዋሪዎች ቡድን ጥቃቱን በማቀነባበር ተግባር ዋነኛ ተጠርጣሪ መሆኑን አመልክተዋል። ከዚሁ ጋር በተያያዘ በደቡብ ምዕራብ ኮሎምቢያ የካውካ ግዛት ተወካይና የሰብአዊ መብት ተሟጋቿ ሴናተር አይዳ ኪልኩዌ ታጣቂዎች አፍነው ከወሰዷቸው ከሰዓታት በኋላ መለቀቃቸው ተሰምቷል። ኮሎምቢያ በቅርቡ ልታደርግ ላሰበችው ምርጫ እየተሰናዳች ባለችበት በዚህ ወቅት የፖለቲካ ግድያና አፈና እንዲሁም ዛቻዎች እየተበራከቱ እንደሚገኙ የጠቆሙት መገናኛ ብዙሃን ቀደም ባለው ምርጫ ለፕሬዝዳንትነት ሲወዳደሩ የነበሩት የ73 ዓመቱ ሚጌል ኡሪቤ ሎንዶኖ እንደሚወዳደሩ በይፋ ማሳወቃቸውን ጠቅሰዋል። የኒውክሌር ኃይል ማመንጫ ጣቢያ ግንባታን የሚያጠና የባለሙያዎች ቡድን ወደ አዲስ አበባ ይመጣል ስለመባሉ፣ በአዲስ አበባ ሞተር ሳይክል ማሽከርከር ስለመከልከሉ፣ ለአየር መንገዱ ግንባታ ዓለም አቀፍ ኩባንያዎች ፍላጎት አሳይተዋል ስለመባሉ፣ ልዩ ግዳጅ መፈጸም የሚችሉ ተዋጊ አየር ወለዶች ስለመመረቃቸው፣ ስምረት ፓርቲ የችኮላ ፖለቲካ ዘመቻ ይቁም ስለማለቱ፣ የኩባ የነዳጅ እጥረት አሳሳቢ እንደሆነ ሩሲያ ስለመጠቆሟ፣ የኮሎምቢያው ፕሬዝዳንት ከግድያ ሙከራ ስለመትረፋቸው። ከብርሃን ቴሌቪዥን የዕለቱን ዜናዎች ነገርናችሁ። በቀጣይ ዜናዎች እስክንገናኝ ጤና ይስጥልን።